ሰላም እንዴት ናችሁ? ህይወት እባላለሁኝ። ዛሬ እንግዲህ የሆነ ነገር ደስ ብሎኝ ልነግራችሁ ነው የመጣሁት ማለት ነው። የዛሬ 6 ወር በፊት ትንሽ ታምሜ ነበርና በመታመሜ ምክንያት እጄና እግሬ እንደ ልቤ አይንቀሳቀስም ነበር። በዛ ምክንያት ኦልሞስት ያልጋ ቁራኛ ነበርኩኝና የተወሰነ ሰዓት 5 ደቂቃ እና 10 ደቂቃ ነበር መንገድ መሄድ የምችለው። ከዛ በዛ ምክንያት አብዛኛውን ጊዜ ቤት ውስጥ ስለማሳልፍ 6 ወር ያህል ጓደኞቼ የነበርኩበትን ሁኔታ አያውቁም ነበረ። ከሰዎች ጋር አልገናኝም ነበር ማለት ነው። ግን ሁሉም ሰው ሲደውል ደህና መሆኔ ይነግራቸው ነበረ። ያን ያደረኩበት የራሴ ምክንያት አለኝ። አም ሶሪ እና በዛ ሰዓት ሞኝነት አይደለም ማለት ለኔ ቀላል ሆኖ አይደለም፣ ለእናንተ ስትሰሙት ቀላል ሊሆን ይችላልና ቀሚስ አሰፋሁኝና የምወደውን አይነት ቀሚስ ይሄን ቀሚስ ድኜ ወደፊት ወደዛኛው ህይወቴ ስመለስ የጠነከረችና ያችን ሴት መሆን የምችልበት ሰዓት ላይ እግዚአብሔር ሲያድነኝ ይሄን ቀሚስ አደርግና እነዛ ቦታዎች ላይ ሄድባቸዋለሁ ብዬ ቀሚስ አሰፋ ማለት ነው። ያሰፋውበት ምክንያት በሰዓቱ በህመሜ ምክንያት ራሴን ስለጣልኩኝ ሜንታሊ ስለተጎዳሁና በህመሜ ምክንያት ስለተጎዳሁኝ ራሴን በጣም ጥዬ ነበረ። አንደኛው ነገር እኔ ታመምኩት ህመም ያመማቸው ሰዎች ስላልነበሩ ሰዎችን ማግኘት ስለማልችል ከማንም ሰው ምንም አይነት መረጃ ማግኘት ስለማልችል ህመሙ የግሌ ሆኖ ነበር የታመምኩት። ሁለተኛው ነገር ደግሞ ህመሙ በራሱ የነበረኝን ነገር በጣም ስለቀያየረብኝ በሁለቱ የተደራረበ ራሴን ለተወሰነ ጊዜ ጣልኩኝ ማለት ነው። እና በጣልኩባቸው ምክንያት ሰዓቶች ሞሎች ውስጥ ስገባ ሞል ውስጥ የነበሩ ሰዎች ጥበቃዎች እኔ ቡና ለመጠጣት ነው የሚገባው፣ ግን እነዛ ሰዎች ቡና ለመጠጣት ስገባ በር ላይ ልክ እንደኔ ቢጤ ልጠይቅ ለምን መስሏቸው አስገቢ ምናምን ብለው ከለክሉኝ ነበረ። ሞል ውስጥ ማስደገም መስሏቸውና በዛ ሰዓት ሞራል ላይ አልተነካም፣ ግን የበለጠ ጠንካራ አረጉኝ። ምክንያቱም ነገ እዚህ ቦታ ላይ ተመልሰሽ ትመጫለሽ፣ ተመልሰሽ ትመጪና ዘንጠሽ ቋቋ ጫማ አድርገሽ ትገቢያለሽ እና ከዛ በኋላ እነዛ ሰዎች ድነሽ ታገኛቸዋለሽ፣ ያኔ ሞራልሽ ይመለሳል ብዬ ለራሴ ቃል ገባሁ ማለት ነው። ስለዚህ እውነት ለመናገር የነበረኝን 6 ወራት የበለጠ ከፈጣሪ ጋር ተቀራረብኩበት፣ ፈጣሪን አወቅኩበት እና ፈጣሪን እንድፈራው የበለጠ አደረገኝ። እግዚአብሔርም ደግሞ በመታመሜ ውስጥ ባረከኝ፣ ለወጠኝ፣ የበለጠ እግዚአብሔር መኖሩን እንዳምንበት አደረገኝ እና ክብር ለእግዚአብሔር ይሁን። እግዚአብሔርን አመሰግነዋለሁ በጣም እና እነዛ ጊዜያቶች አለፉ። እንዳልኳችሁም እግዚአብሔር እጄን አለቀቀኝም ነበረ። እግዚአብሔር ሆኖልኝ የእናቴ የኪዳነ ምሕረት መልጃ በረከቷ ሆኖልኝ ማልዳልኝ ዳንኩና እዛ ቦታ አሁን ላይ ከ6 ወር እና ከ7 ወር በኋላ እዛ ቦታ ላይ ያን ያሰፋሁትን ቀሚስ አድርጌ እንደምፈልገው ታኩ ጫሜን አድርጌ በራሴ እየተራመድኩኝ ሄጄ እስተናገዳለሁ ማለት ነው። ስለዚህ አንዳንዴ ለሰዎች ቀላል የሚመስሉ ለባለቤቱ ከባድ የሆነና ትልቅ ስሜት ያለው ነገሮችን ስናስተናግድ ስሜት ለሁላችንም እኩል አይገባምና አም ሀፒ በጣም እግዚአብሔር እዚህ ስላደረሰኝ በጣም ደስተኛ ነኝ። ይሄን ቀን እንዳይ ስላደረገኝ እና ለነበራችሁ ላገዛችሁኝ አም ሶሪ እዚህ ደረጃ ደርሼ ከእግዚአብሔር በታች ከእናቴ ኪዳነ ምሕረት በታች እዚህ ደረጃ ደርሼ ደግሞ ያን ቦታ በጤንነት ላይ ሆኜ እንድረግጥ ስላደረጋችኝ እኔም የኢትዮጵያን ሕዝብ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ፣ አላህ ውለታችሁን የሚመልስላችሁ። ስለዚህ ዛሬ በጣም ኢሞሽናል ሆኜ እዛ ቦታ ላይ